ሰላም እንደምን አላችሁልኝ? ልጅ ዳዊት ነኝ። ዛሬ በጀርመን ሀገር የሚሰጠውን የዳድ ስኮላርሺፕ ስለሱ የተወሰነ ነገር አሳያችኋለሁኝ። ከዛ ደግሞ ሊንኩን አስቀምጥላችሁና በራሳችሁ አፕላይ ታደርጋላችሁ። ቪዲዮን ከወደዳችሁት ለሌሎች ሰዎች ሼር በማድረግ ለብዙ ሰው እንዲደርስ አድርጉት። ከዛ በተጨማሪ ላይክ አድርጉልኝ። ምክንያቱም ቪዲዮን ወዳችሁት ሼር ካደረጋችሁት ብዙ ሰው ጋር ከታየ ሌሎች ቪዲዮ እንዲሰራ ኢንካሬጅ ያደርገኛል፣ እናንተም ትጠቀማላችሁ ማለት ነው። አሁን ቀጥታ ወደ ቪዲዮ እገባለሁ። ሶ እዚህ ጋር እንደሚያሳየው የጀርመን ስኮላርሺፕ ወይም የዳድ ስኮላርሺፕ ስለተወሰነ ስለ ኦብጀክቲቭ ኦቨርቪው ምናምን አለ። ስኮላርሺፑ ሁለት አይነት ነው ያለው፣ ለማስተርስ እና ለፒኤችዲ ያለ። ማስተርስ አፕላይ ለማድረግ ባችለር ዲግሪ ሊኖራችሁ ይገባል። ፒኤችዲ ደግሞ አፕላይ ለማድረግ ቢያንስ ማስተርስ ሊኖራችሁ ይገባል ማለት ነው። ሶ ኢሊጂብል ካንትሪ ኢትዮጵያ ኢሊጂብል ስለሆነች ይሄኛውን ቼክ ማድረግ አይጠበቅብንም። ከዛ በመቀጠል ደግሞ ፈንድ የሚደረገው ስኮላርሺፑ የተወሰነ የራሱ የሆነ ቫሊዩ ብሮች አሉት። 934 ዩሮ መንዝሊ ፔመንት የሚል አለ። ከዛ ለዶክትሪያል ደግሞ 1200 ዩሮ የሚከፍሉ ይሆናል። ሶ ሄልዝ አላዋንስ አሉት፣ የተለያዩ የሆኑ የራሱ ጥቅማ ጥቅሞች አሉት። ስለሱ ሞር ማወቅ ከፈለጋችሁ ኦቨርቪውን በደንብ አንብቡት። ከዛ ሲቀጥል አፕሊኬሽን ሪኳየርመንት ነው። አፕሊኬሽን ሪኳየርመንት ላይ እዚህ ጋር መጀመሪያ ኢትዮጵያ የሚለውን ሀገራችንን እናስገባለን። ከዛ ሲቀጥል ግራጁዌት ነን ሞስት ፕሮባብሊ ለማስተርስ የሚሆን ለአንደር ግራጁዌት ን ዊል ሳይ ሾው አፕሊኬሽን ሪኳየርመንቱን እናያለን። ሶ አፕሊኬሽን ሪኳየርመንቱ ላይ የመጀመሪያው አፕሊኬሽን ሪኳየርመንት ቢያንስ ገቨርንመንት ወይም ደግሞ ፕራይቬት የሆኑ ካምፓኒዎቹ ላይ ዲቨሎፒንግ ካንትሪ ወይም ደግሞ እንደ ኢትዮጵያ ያሉ አይነት ሀገሮች ላይ የሰራችሁ መሆን መቻል አለባችሁ። ወርክስ አይዘር ፎር ፐብሊክ አውቶሪቲ ኦር ስቴት ፕራይቬት ካምፓኒ ፎር ዲቨሎፒንግ ካንትሪ፣ ሰው በሀገራችሁ መስራት መቻል አለባችሁ። ከዛ ሲቀጥል ማስተርስ ደግሞ አፕላይ ለማድረግ ባችለር ዲግሪ ሊኖራችሁ ይገባል። ከዛ ሲቀጥል ውጤታችሁ ደግሞ አባፍ አቬሬጅ ሪዛልት ሊሆን ይገባል፣ ወይም ደግሞ አፐር ሰርድ አይነት ነገር ዊች ሚንስ ከ4 ከሆነ ከ3 ነጥብ በላይ ቢሆን በጣም የተመረጠ ነው ይላል። ከዛ ሲቀጥል ደግሞ የ2 ዓመት የስራ ልምድ ቢኖራችሁ ኢንካሬጅ እናደርጋችኋለን ነው የሚለው። ሌላኛው ደግሞ እዚህ ጋር እንደሚያሳየው ላንጉጅ ሪኳየርመንት ላይ በጀርመንኛ አለ፣ በእንግሊዝኛ አለ። የጀርመንኛው አክቹዋሊ ኢትዮጵያ ላለ ሰው በጣም ከባድ ነው እና ደግሞ ጀርመን ሀገር ውስጥ ከተወሰነ ጊዜ በኋላ በላይ የተቀመጡ ሰዎች ስኮላርሺፑን ማግኘት አይችሉም ይላል። ከ15 ወር በላይ በጀርመን የኖሩ ሰዎች ስኮላርሺፑን ማግኘት ስለማይችሉ ኦልሞስት ያለን አማራጭ ለኛ እንግሊዝኛው ነው። ምክንያቱም ከዛ በፊት ቢዋን ያላችሁ ሰዎች ተምራችሁ ይሄኛውን ዲኤስኤች 2 የሚለውን ማለፍ ስለሚጠበቅባችሁ ከዜሮ ደግሞ ከጀመራችሁት እሱን ማለፍ አትችሉም ነው የሚለው። ኦልሞስት ላይክ ዲቴል የሆነውን ነገር አንብቡት። ከዛ ሲቀጥል በእንግሊዝኛ ለመማር አይቲኤልኤስ አትሊስት 6 መኖር አለበት፣ ወይም ደግሞ ቶፍል ሰርተፊኬት ሊኖራችሁ ይገባል ነው የሚለው። ስለዚህ ዲቴል ስለሆነው ነገር ደግሞ የየኮርሶቹ ሪኳየርመንት ውስጥ እየገባችሁ ማየት ትችላላችሁ ማለት ነው። ከዛ በመቀጠል ሌላኛው አፕሊኬሽን ፕሮሲጀሩ ነው የምናየው። አፕሊኬሽን ፕሮሲጀሩ ላይ ወይም ደግሞ ሪኳየርመንት ዶክመንቶች አሉ። ምን አይነት ዶክመንቶች ያስፈልጋሉ የሚሉትን የተወሰነ በጨረፍታ ለማየት ሞክራለሁ። ዲቴል የሆነውን ነገር ራሳችሁ ገብታችሁ አንብቡት። ፎርሹ ማስተርስ እና ፒኤችዲ አፕላይ የሚያደርግ ሰው ይሄን ነገር አንብቡ፣ መረዳት አይከብደውም ብዬ ስለማሰብ ማለት ነው። የመጀመሪያው ኮምፕሊትድ ኤንድ ሳይንድ ቼክሊስት ነው የሚለው። እስቲ ቼክሊስቱን እንካውዝና እዚህ ጋር ምን ያስፈልጋል? እንትን የዳድ አፕሊኬሽን ፎርሙን መሙላት አለባችሁ። ዩኒቨርሲቲ ቾይዛችሁ ላይ ፈርስት ቾይዝ አለ፣ ሰከንድ ቾይዝ አለ፣ ሰርድ ቾይዝ ላይ አለ። እሱን ትሞላላችሁ። ሲቀጥል ደግሞ ምን አለ እዚህ ጋር እንደሚያሳየው ሲቪ መስራት መቻል አለባችሁ። የምትሰሩት ሲቪ ደግሞ በኢሮፓስ መሆን አለበት። ኢሮፓስ አንድ ሪኳየርመንት ነው። በተለይ ደግሞ አውሮፓ ሀገር ላይ ስኮላርሺፕ አፕላይ ማድረግ የምትፈልጉ ሰዎች ሁሌ ሲቪያችሁን በኢሮፓስ ብትሰሩት በጣም የተመረጠ ነው። ሲቪ እንዴት በኢሮፓስ መስራት እንደሚቻል የሆነ የሰራሁት ቪዲዮ ነበረ። እሱን ፈልጌ ፒን አደርግላችኋለሁ እዚህ ላይ። ሜቢ ኢሮፓስን የማታውቁት ሰዎች እሱን መመልከት ትችላላችሁ ማለት ነው። ከዛ ሲቀጥል ያው ዩኒቨርሲቲ ሰርቲፊኬት መስት ለማስተርስ ከሆነ ዲግሪ ያስፈልጋል፣ ለፒኤችዲ ከሆነ ማስተርስ ያስፈልጋል። ትራንስክሪፕት ፉል ሴት ኦፍ ትራንስክሪፕት ኢዝ ማንዳቶሪ ዊች ሚንስ ላይ ኮስት ሼሪንግ ከፍላችሁ ትራንስክሪፕታችሁ እጅ ላያችሁ ላይ ሊኖር ይገባል ማለት ነው። ሌላኛው ደግሞ
ፕሮፌሽናል ኤክስፒሪየንስ ወይም ደግሞ ሪሌተድ ቱ አፕላይ ለምታደርጉት ኮርስ ፕሮፌሽናል ኤክስፒሪየንስ ሊኖራችሁ ይገባል። ይሄ የሚለው ቢያንስ 1-2 ዓመት የስራ ልምድ ቢኖራችሁ በጣም ጥሩ ነው። ከዛ ሲቀጥል ከ6 ዓመት በላይ ተመርቆ ለምሳሌ ዲግሪ ተመርቆ 6 ዓመት ያለፈው ሰው አፕላይ ማድረግ የሚችል አይመስለኝም ዳድ ስኮላርሺፕ ላይ እንደሱ የሚል አንብቤያለሁ የሆነ ቦታ ቪዲዮን ከመስራቴ በፊት ስለ ስኮላርሺፕ የተወሰነ ነገር ሳይ። ሶ ፕሩፍ ኦፍ ላንጉጅ የሚባለው ያ እንግሊሽ ያልኳችሁ ቶፍል ወይም ደግሞ አይቲኤልኤስ ነው ማለት ነው። ከዛ ሲቀጥል ዳድ አፕሊኬሽኑን መሙላት መቻል አለባቸው። አፕሊኬሽን ፎርሙን ሙሉት። ከዛ ካሪኩለም ቪቴ ከዛ ሲቀጥል ሌላኛው ደግሞ ሌተር ኦፍ ሞቲቬሽኑ ነው። ሌተር ኦፍ ሞቲቬሽኑን አብረን እናንብበው ሜቢ ዊዝ ዲቴል ሪፈረንስ ኦፍ አካዳሚክ ፕሮፌሽናል ኤንድ ፐርሰናል ሪዝንስ ፎር አፕላይንግ ፎር ዘ ፕሮግራም ኢስ ላይክ ኢምፖርታንት ነው ማለት አካዳሚክ ሪዝናችሁን ፕሮፌሽናል ሪዝናችሁን አሁን አፕላይ ለምታደርጉት ኮርስ ከበፊት የነበራችሁ ባክግራውንድ ጋር እንዴት ነው ሪሌትድ የሚሆነው፣ ከነበራችሁ የስራ ልምድ ጋር እንዴት ነው ሪሌትድ የሚሆነው፣ ፊውቸር ደግሞ ለሚኖራችሁ ነገር እንዴት ነው አብሮ ማች የሚያደርገው የሚለው ሞቲቬሽን ሌተር አንድ ሪትን የሚል ነገር ያያው መሰለኝ። እሱንም ካልተሳሳትኩኝ በጣም ኢምፖርታንት ነው። እሱንም ዲቴል አድርጋችሁ አንብቡት። ከዛ ሲቀጥል ሰርቲፊኬቶቹ ካላችሁ ይሄ ኢምፕሎይመንት ደግሞ ቢኖራችሁ ጥሩ ነው። ሌላ ደግሞ ይሄ ሰርቲፊኬት ኦፍ ኢምፕሎይመንት ፍሮም ኤምፕሎይ ከቀጠራችሁ ሰዎች ቢያንስ 2 ዓመት የስራ ልምድ ያላችሁ ባችለር ከተመረቃችሁ በኋላ እሱን የሚያሳይ የስራ ልምድ ሊያስፈልጋችሁ ይገባል። ከዛ ሲቀጥል ደግሞ የሚሰጣችሁ ትምህርት መስሪያ ቤታችሁ ማስተርስ ተመርቃችሁ ከመጣችሁ በኋላ መልሶ እንደሚቀጥራችሁ እንትን ጋራንቲ ይስጣችሁ ይላል። ኢንክሉድ ጋራንቲ ኦፍ ሪኢምፕሊመንት አፍተር ሪተርኒንግ ቱ ሆም ካንትሪ። ማስተርስ ተምራችሁ ከጨረሳችሁ በኋላ ወደ ሀገራችሁ ተመልሳችሁ እሱ ድርጅት እንደሚቀጥራችሁ ጋራንቲ አምጡ አይነት ነገር ነው ማለት ነው። ከዛ ሲቀጥል ሌላ ምን አለ? ሪሰንት ፕሩፍ ኦፍ ላንጉጅ ስኪል ያ አይቲኤልኤስ ኤንድ ቶፍል አለ። ሃይ ኤዱኬሽን ኦፍ ዲግሪ ሰርቲፊኬት ይሄ እንትናችን ማለት ነው ትራንስክሪፕታችን ፉል መሆን አለበት። ኮስት ሼሪንግ መክፈል ግዴታ ነው። አፕሊካንት ፍሮም ይሄ ለቻይና ነው፣ ሶ ለኛ ኢምፖርታንት አይደለም። ሶ ዴድላይን ምናምን መጀመሪያ አፕላይ የምታደርጉት ደግሞ ለትምህርት ቤት ለስኩሎቹ ለየዲፓርትመንቶቹ አፕላይ ማድረግ አለባችሁ መሰለኝ። ሪኳየርመንት ዴድላይኖቹን ምናምን ዲቴል ብታነቡት ኢንካሬጅ አደርጋችኋለሁ። ሆነ ለመናገር ላይክ ማለት በደንብ ዲቴል ኤቭሪ ዲቴል ስላላነበብኩና ኖት ስላልያዝኩ ይሄ ነው ብዬ ልነግራችሁ ስለማልችል ማለት ነው። ሶ እዚህ ድረስ ነው ዛሬ ላሳያችሁ የምፈቅደው ወይም ደግሞ የምችለው። ከዚህ በቀጠል ሊንኩን ከስራ አስቀምጠላችኋለሁ እንዳልኳችሁ ሌላ የስኮላርሺፕ ኦፖርቹኒቲዎችን ሌላ ስኮላርሺፕ አማራጮችን እንዳሳያችሁ የምትፈልጉ ከሆነ ቪዲዮ ለብዙ ሰዎች ሼር በማድረግ ብዙ ሰዎች ጋር እንዲደርስ አግዙኝ፣ ኢንካሬጅ አድርጉኝ። የተሻሉ ቪዲዮዎችንም ለመስራት ሞክራለሁ። ከዚህ በፊት የሰሯቸውንም የስኮላርሺፕ ቪዲዮዎች ተመልከቷቸው። እንዳለ ያሉት ላይክ አንድ ፕሌሊስት ላይ ስለሆነ አንዱን ብከፍቱት ሁሉንም ታገኙታላችሁ። ይመቻችሁ።